ጠዋት ከእንቅልፍ እንደነቃን ካልጋ ከመውረዳችን በፊት የለቀቅነው ቪዲዮ ፐርፎርማንስ መውረድ አለመውረዱ አስጨንቆን ስልካችንን እንጎረጉራለን። በዛው ብራንድ ስፖንሰሯ ከሰጣት አልጋ ላይ ወርዳ ለስኬታማ ህይወት በጠዋት መነሳት ብላ ማስታወቂያ የምትሰራ ቲክቶከር እናይና ህይወት ግራ ትገባናለች። ወይ ደግሞ ትናንትና ድህነት እንዴት የፍቅር ምንጭ እንደሆነና ሀብታሞች እንዴት እንቅልፍ እንደሌላቸው ሲነገረን የነበረው ኮንቴንት ክሪኤተር ሌክዠሪ ከሆነው ስኳንሆይ አልጋ ላይ ዱቬት አልጋ ልብሱን ገለጥ አድርጎ ወርዶ ከነናይለን ፒጃማ ወክ እያደረገ አስገምቼው ራሴን አልሞላም ኪሴን አይነት ቪዲዮ ሲለቅብህ እዚህ ጋር ይጨመድዳል። አለቅ በቃ እኔ እንኳን በጠዋት መነሳቱ ስላልሆነልኝ ሌሊት ወጥቼ ልሞክረው ብለህ ታስባለህ። ማይግሬን የሆነ ላይፍ ከ2019 የኮሮና ቫይረስ በኋላ ቫይራል በሆነ ዓለም ውስጥ መኖር ጀምረናል። ልክ እንደ ቫይረሱ በፍጥነት ቫይራል ሆነን እርቃን በሚሸልም መድረክ ላይ የቫይራልነት ክራውን እንጭናለን። ባህሌን በሚል ዘፈን ስለማማ ኢትዮጵያ ሾርት ትለቅ የነበረችው እህት ዓለም ሾርት በሾርት ለብሳ መታየት የሚጨምርላትን ቪው ስለምታውቅ እንደ አዲሱ የከተማችን መንገዶች ግልጥልጥ ብላ ትመጣባለች። ምን ታደርጋለህ? ምንድነው አንተ ቅናት አስመሰለብህ እኮ። ፊት ደግሞ ምንድነው የሚያክለው? ሽንሽን ቀሚስ ግዙልኝ። ባይዘዌ ድሮ አንድ የማህበረሰብ አንቂ ሰዎችን ከማንቃቱ በፊት በጠዋት ይነቃና ሀሳቡን ለማነቃቃት የፊልትሮ ቡና እየጠጣ ሰው ፊት የሚቀርቡና የማይቀርቡ ሀሳቦችን ፊልተር አውት አድርጎ በጥሞና አስቦና አሰላስሎ ነበር የሚወጣው። የዘንድሮ የማህበራዊ ሚዲያ አጥቂዎች አንቂዎች ለፖስታችን የሚጠቅመንን ፊልተር እንጂ የሀሳብ ማጣሪያ ፊልተር አንጠቀምም። ማጣሪያው እኮ ነበረ። ምን ይጣራበት? ሀሳቡ ከየት ይምጣ? ባይዘዌ ድሮ በእኛ የልጅነት ዘመን እንግዳ ሲመጣ ጓዳ የሚደበቁ ልጆች አይጠፉም ነበር ከየቤቱ። ለምሳሌ ከኛ ቤት እኔ ነበርኩ። ሁልጊዜ እንግዳ የሚመጣ ከሆነ ፋዘር ያንን ልጁን ይጠራውና ሂድ እስኪ እዛ 615 ኪሎ ሜትር ደርሰና እንግዳ እስኪጠፋ ድረስ። ምንም እኮ አያውቅም፣ የሚናገረውን አያውቅም። እንደዛ እንባል ነበር። ዘንድሮ ጓዳችን በ916 ሳይዝ በፖርትሬት ተቀርጾ አደባባይ ላይ መታየት ጀምሯል። ምናልባትም ዘንድሮ ትልቅ ሀሳብ ካላት እህታችን ይልቅ ትልቅ ይዛ የምትወጣዋ እህታችን ይበልጥ ትታያለች። ምን ታደርገዋለህ? ካፒታል ዘመን ገና የት እንደሚወስደን እናያለን። ድሮ ሞዴሎች ዝም ብሎ ፎቶ አይነሱም ነበር። ታውቃላችሁ፣ ያው ፎቶ ለመነሳት እጃቸው ላይ የሆነ እንደ ፔትሮሊየም ጄሊ የሆነ ቫዝሊን የሆነ ዘይት ነገር የሆነ ቅባት ነገር ይዘው ነበር የሚወጡት። የዘንድሮ ሞዴል በተፈጥሮ የተሰጠውን ብቻ ይዞ መውጣት ነው የሚጠበቅበት። ስድብ ያለው በስድቡ፣ ሳክስ ያለው በሳክሱ፣ ኪስ ያለው በኪሱ፣ ያው የሌለንም ደግሞ በኪራይ ማለት ነው። ብቻ ነገሩ አድካሚ ነው። ፐርሰናሊቲያችን፣ ማንነታችን የሚሸጥ ብራንድ ሆኗል። ሆቢያችን፣ ልምዶቻችን የሚሸጡ ጥሬ ዕቃዎች ሆነዋል። ስሜቶቻችን ኮንቴንቶች ሆነዋል። ከፍቶ እንኳን ማውራት ከፈለክ ጥሩ ላይትና ጥሩ ድምፅህ የሚሰማበት ቦታ ላይ እንባህ በደንብ እየገባ ከታች ክላሲካል ነገር ጣል ካረክበት አለቀ፣ ቫይራል። ብቻ ነገሩ ከፍቷል። ለማንኛውም ፎሎ እየተደራረግን እናወራለን። የረበና ሰላም በእናንተ ላይ።